بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بسفينة النجاح كتاباتنا بقطعو كفل زاريم تገናኝተናል ማለት ነው فصل لينو في نواقض الوضوء የውዱእን የሚያበላሹ ነገሮች በትላንትናው ደርሳችን ላይ ውዱእ ከማድረጋችን በፊት የምናሟላቸው መስፈርቶችን አይተናል። እነዛን መስፈርቶች ጠብቀን ያደረግነው ውዱእ ደግሞ ይበላሻል። እነዛን ነው የምናወራው። في نواقض الوضوء ውዱእን የሚያበላሹ ነገራቶችን የምንዳስስበት። نواقض الوضوء የውዱእ አፍራሾች አርባዕቱ አሽያ አራት ነገራቶች ናቸው። እኒህ አራት ነገራቶች ከተከሰቱ ውዱእ ይበላሻል። አንደኛ الأول የመጀመሪያው الخارج የሚወጣ ነው من أحد السبيلين ከሁለቱ መንገዶች ማለት ነው ወይንም ከሁለቱ ቀዳዳዎች من قبول ከፊት ለፊት ከህፍረተ ገላው ሊሆን ይችላል አው ዱቡሪን ወይንም ከመቀመጫው ከቂጡ ማለት ነው የሚወጣ ነገር በሙሉ ውዱእ ያስፈታል ማለት ነው። ሪህ አየር ሊሆን ይችላል ወይም ፈስ ሊሆን ይችላል ማለት ነው። አው ገይሩሁ ወይም ሌላ ነገር ሊፈስ ሊወጣ ይችላል። እኒህ ነገራቶች ውዱእ ያስፈታሉ። ኢለል መንይ መንይ ሲቀር መንይ ውዱእ አያስፈታም። ታዲያ ለምን ይጠቅማል? ገላ ነው የሚያስታጥበው ብለናል አይደል? መንይ የዘር ፈሳሽ የፈሰሰው ሰው ገላ መታጠብ ይወጅብበታል ነው ያለው። አሁን ውዱእ ያደረገ ሰው መንይ መፍሰሱ ውዱእ አያስፈታም ካል ይሄ ውዱእ ምን ያስደርገዋል ታዲያ? ምን ይጠቅማል? ወዘኖ ቁርአን መቅራት ይችላል? ለምን? ጀናባ ነው። ሶላት መስገድ ይችላል? ጀናባ ነው። ጧፍ ማድረግ ይችላል? ጀናባ ነው። ታዲያ የዚህ ሰውዬ ውዱእ አልፈታም ካል ውዱእ አለው ማለት ነው። ይሄ ውዱእ ለምን ይጠቅማል ለሚል ነው። እሱን ደግሞ እናንተም እንደ ጥያቄ ልስጣችሁ በቀጣይ የምናይ ይሆናል። አሳኒ ሁለተኛው ዘዋሉል አቅል አይምሮን መሳት ነው። አይምሮ መሳት ቢኖሚን በእንቅልፍ ሊሆን ይችላል። አው ገይሪሂ ወይንም ከእንቅልፍ ሌላ ውጪ ያሉ ነገራቶች አይምሮ ሳተ ማለት ነው። የተኛ ሰው ያው አይምሮ ስቷል ነው የሚባለው። ለምን? ምንም ነገር አያውቅም። ወይም ሰከረ አይምሮ ስቷል። ኢላ ሲቀር ነው መቃኢድን ቁጭ ብሎ የተኛ ሰው ሲቀር ሙመኪነን አመቻችቶ መቅዓደተሁ መቀመጫውን አመቻችቶ ቁጭ ብሎ የተኛ ሰው ሲቀር ሚነል አርዲ ከመሬት ጋር ያኒ መቀመጫውን ወይም ቂጡን ከመሬት ጋር ምን አድርጎ ማለት ነው አመቻችቶ ቁጭ ያለ ሰው ሲቀር ማለት ነው። ለምን? አልአይኑ ዊካኡ ሶህ አይን የመቀመጫ ማሰሪያ ነው። አይን ሲጨፈን ከታች ይከፈታል። ስለዛ አመቻችቶ የተቀመጠ ሰው ሲቀር ምንድነው ማለት ነው? እንቅልፍ የወሰደ ሰው በሙሉ ውዱእ ይፈታል። ከእንቅልፍ ተነስቶ ውዱእ አለኝ አይባልም። الثالث ሶስተኛው التقاء بشرتي رجل وامرأة ሴትና ወንድ ሰውነት መገናኘት ነው። መገናኘት ከቢራይኒ ትልልቅ የሆኑ አጅነቢየይኒ ባዳ የሆኑ ትልቅ የሆኑ ወይም ለአቅመ አዳም የደረሱ ወንድና ሴቶች መገናኘት መነካካት ሚን ገይሪ ሃኢሊን ያለምንም ጉርዶሽ ወይም ያለ ጓንት ሊሆን ይችላል። መነካካት ቢሸህወቲን ቢላ ሸህዋ ኺላፍ አለ ላኩልሃን አለመነካካት ነው። ወደዛም ሲጀመር ማንቀርቡ ወንድና ሴት ሊጨባበጥ ሚን ገይሪ ሃኢሊን ያለምንም ጉርዶሽ የተነካኩ ጊዜ ምን ይሆናል ማለት ነው? ውዱእ ይበላሻል ማለት ነው። ሌላው አራቢዕ አራተኛው መሱ ቁቡሊል አደሚይ የአደምን ልጅ የፊት ለፊቱን ያኒ
ህፍረተ ገላውን መንካት የራሱንም ሊሆን ይችላል የሰውን ህፍረተ ገላ ብልት መንካት ውዱእ ያስፈታል። አው ሐልቀቲ ዱቡሪሂ ወይንም የመቀመጫውን ቀለበቷን የእሱንም ሊሆን ይችላል የሰውን መንካት ውዱእ ያስፈታል። ቢበጥኒ ራሓ በእጁ መዳፍ በውስጠኛው ክፍል ብልት መንካት መቀመጫን ቀለበቷን መንካት ውዱእ ያስፈታል። አው ቡጡኒል አሳቢዕ ወይንም በጣቶቹ መዳፍ ከነካ ምን ይሆናል? ውዱእ ይበላሻል። ህፍረተ ገላን መንካት ውዱእ ያስፈታል። ፈስል ላይ ነው ፊማ የሕሩሙ ሐራም በሚሆንበት ጉዳይ ላይ አለል ሙሕዲሲ ውዱእ በፈታ ሰው ላይ ሐራም በሚሆኑ ጉዳዮች ውዱእ የፈታ ሰው ምን ሐራም ይሆንበታል? መን እንተቀደ ውዱኡሁ ውዱእ የተበላሸበት የሆነ አካል ሐሩመ ዐለይሂ በሱ ላይ ሐራም ይሆንበታል። አርበዐቱ አሽያ አራት ነገራቶች በሱ ላይ ሐራም ይሆናሉ። አንደኛ ሶላት መስገድ አይችልም ውዱእ የሌለው ሰው። ሁለተኛ ወጠዋፍ ካዕባን መዞር። ለምን? አላህ ስብሓነሁ ወተዓላ በውስጡ መነጋገርን ስለፈቀደ ነው እንጂ ያው ነው ሶላትና ጠዋፍ። ወመሱል ሙስሐፍ ቁርአንን መንካት፣ ወሐምሉሁ መሸከም። ይሄ ላይ ማስረጃ ግን የለም። ላ የመሱሁ ኢለል ሙጠሀሩን የሚለው አብዛኛዎቹ ዑለማዎች መላኢካዎች ናቸው ብለው ተፍሲር ያደረጉ አሉ። አይደለም ብለው ደግሞ እዚህ ከመጣ በኋላ ደግሞ ካፊሮች ናቸው በነሱ የመጡ ዘገባዎች ማለት ነው እንጂ ሙስሊም የሆነ ሰው ውዱእ ሳይኖረው ቁርአን ቢነካ ችግር አለው ማለት አይደለም። መሸከም አላኩልሃን ግን ከሁሉም ነገር ከኺላፍ ለመውጣት ቁርአንን እስከቀረን ድረስ ውዱእ ብናደርግ መልካም ነው። በላጩም ይሄ ነው። ሁለተኛ ደግሞ ቁርአንን ያለ ውዱእ የማይነኩ ሰዎችን ሂዶ ቁርአን እኮ ያለ ውዱእ መንካት ይቻላል ማለት አይደለም፣ ሂዶ እንደዚህ ይባላል ማለት አይደለም። በላጩን የያዙት እነሱ እስከሆኑ ድረስ መንካት ይቻላል። ቁርአንን ያለ ውዱእ መንካት ይቻላል፣ መቅራትም ይቻላል፣ መሸከምም ይቻላል። ነገር ግን ደግሞ ቁርአን ያለ ውዱእ መንካት አይቻልም፣ እንዴት ይነካል የሚሉ ሰዎች አሉ። እነሱን ደግሞ ንኩ አይባልም። ለምን? ከኛ የበለጠውን ነገር የሚይዙት እነሱ ስለሆኑ። እንደሚቻል ግን ማወቅ ነው። እንደሚቻል ስናቅ ደግሞ ያኔ እግር መዘርጋት አይደለም መጠንቀቅ። ያኔ ለቁርአን ካለን ክብር አንጻር ውዱእ ማድረግ አለብን፣ ስንቀራም ይሁን ስንይዘው። አንዳንዴ ማወቅ እንደፈለጉ መሆን ማለት አይደለም። የተሻለ ነገር ለማድረግ መሞከር አለብን። ወየሕሩሙ ዐለል ጁኑቢ ሲተቱ አሽያ ጀናባ በሆነ ሰው ላይ ደግሞ 6 ነገራቶች ይወጅባል። አሶላት አንደኛው ሶላት ነው። ጠዋፍ ሁለተኛ፣ ካዕባን መዞር፣ ወመሱል ሙስሐፍ ቁርአን መንካት፣ ወሐምሉሁ መሸከም፣ ወሉብቱ ፊል መስጂድ በመስጂድ ውስጥ መቆየት፣ ወቂራአቱል ቁርአን መቅራት። እነዚህ ነገራቶች ይወጅባል፣ ያኔ ሐራም ይሆናል። ቁርአንን ከዚህ ቅያስ በማድረግ ነው ሀይድ ላይ የወጡት የተጠቀሙት ማለት ነው። እናያለን። ቂራአቱል ቁርአን ላይም እንደዚህ ሐፊዝ የሆነ ሰው ቁርአንን በውስጡ ተሸክሞ የለ እንዴ ሲጀመር ይላሉ። አላኩልሃን ጀናባ የሆነ ሰው እነዚህ 6 ነገራቶች ሐራም ይሆኑበታል። ወየሕሩሙ ቢልሐይድ 10 አሽያ ሐይድ ላይ ያለች ሴት ደግሞ እንደዚሁ 10 ነገራቶች ሐራም ይሆኑባታል። አንደኛ ሶላት ነው። ሁለተኛ ጠዋፍ ነው፣ ካዕባን መዞር። ሶስተኛ መሱል ሙስሐፍ ቁርአንን መንካት። ይሄ ምንም ቁርአንን መንካቱ በእጅ ወሐምሉሁ መሸከሙ። ወሉቡሱ ፊል መስጂድ መስጂድ ውስጥ ሐይዱና መቆየት አትችልም። ወቂራአቱል ቁርአን ቁርአን መቅራት። ይሄ ማስረጃ ይሄ ነው። ለምን?
በነቢዩ ዓለይሂ ሰላቱ ወሰላም ዘመን ሴቶች ሀይድ ያያሉ። እንደሚያዩም ነቢዩ ያውቃሉ። ቁርአን ይወርዳል። ግን አንድም ቀን አንድም የቁርአን አናቅጾች በዚህ ጉዳይ አልመጡም አላህ ከማወቁ ጋር። ሁለተኛው ሴቶች ሀይድ ከማየታቸው ጋርም ነቢዩ ሰለላሁ ዐለይሂ ወሰለም እንደሚቀሩ ከማወቅ ጋር ሀይድ ላይ በምትሆኑበት ሰዓት ቁርአን አትቅሩ ብለው አያውቁም። በተለይ ደግሞ አስተማሪ ተማሪ የሆነች ጊዜ ነገሩ ይበረታልና ማስረጃ ግን የለውም። ማስረጃ የለውም። ከጀናባ ካለበት ሰው ቅያስ ተወስዶ ነው። ወሶም ጾም መጾም አትችልም። ረመዳን መጾም አይቻልም። ወጠላቅ ፍቺም አይቻልም። ወልሙሩሩ ፊል መስጂድ በመስጂድ ውስጥ ማለፍ ኢን ኻፈት የፈራሽ ጊዜ ተልዊተሁ መንጠባጠቡን መፍሰሱን የፈራሽ ጊዜ ደሜ ይንጠባጠባል ብላ ከሆነ መስጊድ ውስጥ መተላለፍ የለባትም። አሁን ላይ ጊዜ ግን ሞዴስ ተደርጎ ከሆነ መስጊድ ውስጥ የሆነ ዕቃ ረስታ ሄዳ ያንን ሄዳ ብታመጣ ችግር የለውም። ወልኢስቲምታዕ መጣቀም ወይንም ግንኙነት ማድረግ ቢማ በይነ ሱረቲ ወሩክባ በእምብርትና በጉልበት መካከል ባለው መጣቀም ወይንም ግብረ ስጋ ግንኙነት ማድረግ ሀይድ ባለች ሴት አይቻልም። ይህን ይመስላል የዛሬው ደርሳችን ማለት ነው። ከዛሬው ደርሳችን ላይ ያው ሀይድ ያለባቸው ሴቶች የተከለከሉትን ነገር፣ ጀናባ ላይ ያሉ ሰዎች የተከለከሉትን ነገር፣ ውዱእ የፈታ ሰው የተከለከለው ነገር አይተናል ማለት ነው። እኒህን ነገራቶች በደንብ ልናውቅ ይገባል ነው። ደርሳችን እዚህ ጋር ያቆማል። ሰላም አለይኩም ወራህመቱላሂ ወበረካቱ።